የመርከዛችን ስራ አስኪያጅ ሼህ ዑመር እሼቱ ወደ መድረክ ተክቢር አላሁ አክበር ተክቢር አንቀበሉ ተክቢር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ما بعد السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته በመጀመሪያ ለአላሁ ስብሓነሁ ወተዓላ ምስጋናዬን እያቀረብኩኝ ከዛ በመቀጠል ዛሬ ይህንን የቁርአን ፕሮግራም ለመታደም ከአዲስ አበባ ጀምሮ ከወረዳዎች እንዲሁም ከከተማችን እዚህ የተገኛችሁ እንግዶቻችን በሙሉ እንኳን ደህና መጣችሁ። አላህ ኸይር ጀዛችሁን ይክፈላችሁ እያልኩኝ አጠር ያለች መልእክት ነው ማስተላልፈው። ከሁሉ ቀድሜ ተመራቂ ልጆቼ ተማሪዎቼ እንኳን አላህ ለዚህ ቀን አደረሳችሁ እላለሁኝ። ከዛም ቀጥሎ ወላጆች ደከመን ሰለቸን ሳትሉ ልጆቻችሁን እዚህ ላደረሳችሁ በሙሉ አላህ ኸይር ጀዛችሁን ይክፈላችሁ እያልኩኝ ስለ ሶፊያ ወሲሌ መርከዝ ስናገር የዛሬ 2 ዓመት አካባቢ 3 ወንድሞች ቁጭ ብለን ሁሌ አካሶሳ ልጆቻችንን ወደ ሌላ ሀገር እየላክን ነው የምናስተምረው። ለምን እኛስ ቢያንስ የራሳችን ልጆች አሶሳ ላይ ቁርአን ተህፊዝ ቤት ከፍተን ለምን አናስተምርም የሚል እቅድ ይዘን ተነጋግረን ቤት ለመከራየት ቤት ስናፈላልግ አንዲት ድንገት ያላሰብናት ያልጠበቅናት እናታችን እንደምታውቁት መርከዙ ስያሜው ሶፊያ ወሲሌ መርከዝ ይላል። ሶፊያ ወሲሌ ማለት እኛ የምናቀራበትን የቁርአን ቦታ የሰጠችን እማ አሲት አብዱራሂም ሆጀሌ አልሐሰን እናት ነችና ይሄንን ቦታ ቁርአን አቅሩበት፣ የቲሞቹን ተንከባከቡበት፣ ግን ስያሜውን በእናቴ አድርጉልኝ የእናቴ ስም ሊወሳ ፈልጋለሁ ብላ ይሄን ቦታ ሰጠችኝ። ባካችሁን በተክቢር አመስግኑልኝ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። የሰጠችን ቦታ መሀል ከተማ ላይ ነው። ሐቂቃ ብዙ ወንዶች አለን፣ ብዙ ባለሀብቶች አለን፣ ብዙ ማድረግ የምንችል ሰዎች አለን። እናታችን ግን በሴትነት አቅሟ ያላትን ቦታ ለአላህ ለቁርአን ሰጥቻለሁ ብላ ሰጠችን። እኛም አልহামዱሊላህ መልእክቱን ተቀብለን ወደ ስራ ገባን። ትምህርቱን ስንጀምር 25 ተማሪዎች ነበር ይዘን የጀመርነው። በተለያየ ምክንያት 6 ተማሪዎች ሲያቋርጡ 19 ተማሪዎች ለዚህ ምርቃም በቅተዋል። ጎን ለጎን በተመላላሽ ስለ 38 የቲም ተማሪዎች ያለ ክፍያና የቲም ተማሪዎችና አቅመ ደካማዎች ቁርአን ትምህርት ቤታችን ትምህርት ይሰጣል። ከዛ በተጨማሪ በሳምንት 2 ቀን ከአስር በኋላ እስከ 12 ሰዓት ድረስ ለእናቶች ለሴቶች እህቶቻችንና እናቶቻችን የኪታብ ደርስ ይሰጣል። አጠር ባለ መልኩ ብዙ እንግዶች ስላሉ መርከዛችን ይሄንን ይመስላል። መርከዛችን እዚህ እንዲደርስ ምክንያት የሆኑን ከእናታችን ቀጥሎ የተማሪ ወላጆች አላህ ኸይር ጀዛችሁን ይክፈላችሁ፣ እንዲሁም የቤኒሻንጉል ጉሙዝ ክልል እስልምና ጉዳዮች ከጎናችን ሆኖ እዚህ እንድንደርስ አድርጎልናልና አጠር ባለ መልኩ የሪፖርት ይሄን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተክቢር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር